ላይፉ እንደቀጠለ ነው። ይኸውላችሁ ጫካ እንገባለን። ይኸው ጫካ እንገባለን። ከዛ አያችሁ ጫካ ውስጥ ነን። እያለፈን ነው። ወዴት እያለፈን እንደሆነ ገምቱልን። የት እንደሆነ ገምቱልን። አረቶ ምን ይባላል? ኢትዮጵያ ነው ወይ ሳውዝ አፍሪካ ነው ወይ ምንድን ነው የሚባለው? ያያችሁ ጫካ ነው። ከመኖሪያ ቤት ወጥተን ወደ ጫካ ነው የምንገባው። ይታላችሁ እንግዲህ ይሄ የምናየው ምንድን ነው የሚባለው? የባቡር ሀዲድ መንገድ ነው። ባቡር ሀዲድ መንገድ አቋርጠ ወደ ስራ እገባለሁ። የባቡር ሀዲድ መንገድ አቋርጬ ነው ወደ ስራ የሚሄደው። ይታያችሁ እንደገና ላሳያችሁ እስቲ የባቡር መንገዱን። ይሄን ይመስላል ባቡር መንገዱ። ባቡር መንገዱ አያችሁልኝ? ይሄን ይመስላል ባቡር መንገዱ። ይውልኝ እስቲ ይውልኝ። ባቡሩ አልመጣልኝም። እስቲ ይውልኝ። ይመጣል ብዬ ተስፋ አደርጋለሁ፣ ግን አልመጣም። አልፏል። ከ3 ደቂቃ በፊት አልፏል ነው የተባለ ነው፣ ግን አልመጣልኝም። ባቡር መንገዱ ይሄናል። እንጨት ውስጥ ነው አለ። ተጨምሯል። እንግዲህ ከባቡር መስመር ወጥተን ጉዟችን ጀምረናል። ነዳ እያረጋን ሳር ቅጠል አያችሁ፣ ሰው እንደዛ ነው አለ በሳር ቅጠል ያለበት አካባቢ። ይሄ በሳውዝ አፍሪካ ታውን ሳይሆን ሎኬሽን ይባላል። ሎኬሽን ማለት ገጠር ማለት ነው። ዋና ከተማ ሳይሆን ገጠር ነው አለን። ስራችን በብዛት የሚያተኩረው በገጠር አካባቢ ነው የምንሰራው። ያው ኑሯችን ለመግፋት እየተራራጠን ነው፣ እየተጓዘን ነው። ጉዟችን ምን ይመስላል የሚለውንም እየተራራጠን ነው። ያው እቺ የምናየው መኪናችን በእኛ በኢትዮጵያውያን የምንጠቀመው እንደ አህያ ነው። እዚህ ሀገር ግን ያው እቺ ከሌለች ምንም ዋጋ የለችም ማለት ነው። ያ እንግዲህ ጉዞችን ቀጥለዋል። ይኸውላችሁ ሰው የሚሰራበት ቦታ እንደዚህ ነው። አያችሁልኝ። ዘና ፈታ እንድትሉ ተስፋ አደርጋለሁ። የምትማሩበት ይሆናል። ሳውዝ አፍሪካ ያላችሁ ልጆች እንደዚህ ነው ትባላላችሁ፣ ግን nothing is common. You see how is life? We are in a location still nothing is happening. You see ምንም ጥቅም የለንም። አያችሁ በገጠር ነው ያያችሁ። ሰው በሱቅ አጠገብ ቆሞ ሲጋራ ይነፋል።